አላህ ይጠብቀን። ስንት ሰው እኮ መስጊድ ሳይገባ ጀናዛው ብቻ የሚገባል። ጀናዛው ስንት እህቶቻችን ሒጃብ ርቀው የመጨረሻ ቀን ብቻ ሒጃብ ይለብሳሉ። ከፈን ሒጃብ አልለብስም ብሎ በህይወታቸው ሰላት ደምህ ነው፣ አጥንትህ ህይወት ነው። አንድ ያለን ስራ እኮ እሷ ናት። ወላሂ ምን አለን? ሀብት የለን፣ በየጊዜው ሐጅ እንዳንሄድ፣ ዘካው እንዳንሰጥ፣ ሰደቃው በቃ ሰላት ዑዝር የለውም። ታዲያ ወንድሞች በሰላት አትደራደሩ። ወላሂ በሰላት በምንም መልኩ ምንም መደራደር የለም። አዚኛ የሸራረፍ ነው። ትምህርት ቤት ሲከለከል መጮህ ብቻ አይደለም እኮ ቤትም ቦታ ሰላትን መጠበቅ ነው። ኢንሻአላህ መልክተኛ ወይ እስቲ ጀነት የሚያስገባኝና ከጀሃነም የሚያርቀኝን ስራ ይንገሩኝ፣ አመላክቱኝ አላቸው። ስልክ ሲደወል ማን ነው ይላታል። እከሌኔ ደውል የለም በይ ይላታል። ታነሳና አንዳንድ ምስኪን ልጅ አለች፣ መስጊድ የተማረችው ሌላ ነው፣ ቤቷ የሚነገረው ሌላ ነው። ሄሎ አባዬ የለም በይ ብሎኛል ትላለች። ይህ ምላስ ካልተስተካከለ ሌላው ነገር በአጠቃላይ አይስተካከልም። ጸጥ ያለ ነጃ ወጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ በሌላ ላይ ሲመክሩን እንዲያሉ ላ የስተቂሙ ኢማኑ አብድን ሐታ የስተቂመ ቀልቡሁ። የአንድ ሰው ኢማኑ ቀጥ ያለ የተስተካከለ አይሆንም ቀልቡ ቀጥ ካላለ ካልተስተካከለ፣ ውስጥ ካልተስተካከለ፣ ውስጥ ጥሩ ካልሆነ ላ የተበላሸ ነው። ንጹህ መሆን አለበት። ከሪያ ከመሳሰሉት መጥራት አለበት። ኢማኑ ተስተካከለ ሊባል የሚችለው ቀልቡ ሲስተካከል ነው። ወላ የስተቂሙ ቀልቡሁ፣ ቀልቡ ደግሞ አይስተካከልም ሐታ የስተቂመ ሊሳኑሁ፣ ምላሱ እስኪስተካከል ድረስ። ምላስ ከባድ ነው ወላሂ። ይህን ሐዲስ ታውቁታላችሁ። የሙዓዝ ሐዲስ ላይ የአላህ መልእክተኛ ሙዓዝ ትልቅ ጥያቄ ጠየቃቸው። ሐዲሱን በደንብ ተከታተሉ። ሙዓዝ በጣም ታላቅ ሰሓባ ነው። ነገ የውመል ቂያማ የዑለማዎችን ባንዲራ ይዞ መሪ ሆኖ የሚመጣ ነው። ሙዓዝ 10ኛው ዓመት ላይ ነቢዩ እሱና አቡ ሙሳ አልአሽዓሪ ሙዓዝን ከላይኛው የመን ክፍል አቡ ሙሳል በታችኛው የመን ክፍል ዳዕዋ እንዲያደርጉ የሲራ ወላ ቱዓሲራ ብለው ከተውሂድ ጀምረው ከዛ ወደ ሰላት ከዛ ወደ ዘካ እያሉ ተርቲቡን ስቴፑን ጠብቀው እንዲያስተምሩ ወደ አህለል ኪታቦች የላኩት። ምናልባት ግን በሚቀጥለው ስትመጣ ላታገኘኝ ትችላለህ ብለው ነብዩ የተሰናበቱት ሙዓዝ ቅፍ አድርጎ ያለቀሰባቸው ይህ ታላቅ ሰሃባ ነብዩን ጥያቄ ጠየቀ። ረሱልን አለይሂ ሰላቱ ወሰላም ፈቁልቱ ያ ረሱላላህ አልኳቸው፣ አንተ የአላህ መልእክተኛ አኽቢርኒ ቢዐመሊን ዩድኺሉኒ አልጀና ወዩባዒዱኒ አን ናር። አላህ አሊም የሆነ ሴት ነው የሚጠይቀው። አያችሁ ግን ጠቃሚ ነገር። አንተ የአላህ መልእክተኛ ወይ እስቲ ጀነት የሚያስገባኝና ከጀሃነም የሚያርቀኝን ስራ ይንገሩኝ፣ አመላክቱኝ አላቸው። ለቀድ ሰአልተኒ አን ዐዚማት፣ በእርግጥም ትልቅ ነገር ነው የጠየቀኝ፣ ከባድ ነገር፣ አንገብጋቢ መጠየቅ ያለበት ነገር። ወኢነሁ ለየሲሩን አላ መን የሰረሁ ላሁ ዐለይህ፣ ነገር ግን አላህ ላገራለት ሰው ደግሞ ገር ነው፣ ቀላል ነው አሉት። ዲናችን ሲጀምር ምንድን ነው? ገር ነው። ዲን እኮ ሰው የሚከብበት ምንድን መሰላችሁ? በራሱ አዳዲስ ነገር እያመጣ ሲል ይጨናነቃል እንጂ አላህ ባመጣው ወላሂ ገር ነው። ቆመ መስገድ አቃተ፣ ቁጭ ብለህ ስገድ። ቁጭ ብለህ አቃተ፣ በጎን። ረመዳን መጣ፣ ታመንክ፣ መጾም አልቻልክም፣ አፍጥር፣ ሲሻል ትጾማለህ። ዲን ምንድን ነው? ገር ነው። ሐጅ በእድሜ አንድ ጊዜ፣ እሱም ሊመን ኢስጠጣዕ፣ ለቻለ ሰው። ሐጅ ደርሰህ እስክትመጣ ቤተሰቦች ማይራቡ ማይቸገሩ ከሆነ የእነሱን ወጪ ሙሉ ከሸፈክ ደርሰና ግዴታ ሆኖብሃል። እስከዛስ ግዴታ የለብህም። ዘካ መጠን አለው፣ ሁሉም ላይ አይደለም። መስጊድ መምጣት አልቻልኩም፣ ታማህ አለህ ቤት ላይ ስገድ። መንቀሳቀስ አትችልም፣ ቁጭ ብለህም ትሰግዳለህ፣ ተኝተህም ትሰግዳለህ። ገር ነው ዲን። እኛ የሌለውን ስናመጣ ግን ይከብድብናል።
ወይም ደግሞ ዲን ነው ብለን ደግሞ ራሳችን ላይ የምናጠበው ከሆነ እንደዛው ይበላሽብናል እንጂ ነብዩ ሰለላሁ ዐለይሂ ወሰለም ባሳዩን መንገድ ከሆነ ምንድነው ኢስላም ዋድህ ነው፣ ግልጽ ነው። ቁርአን ሐዲስን ይዘን ከተከተልነው ወላሂ እንደ ኢስላም ቀላል ለኑሮ ተስማሚ ላይፍ የሆነ ህይወት የሆነ ዲን የለም። ብቻኛ መስመሩን እንያዘው፣ ምኑን የቁርአን የሐዲሱን መስመር እንያዘው። ከዛ በኋላ ቀላል ነው ወላሂ። በራሳችን ላይ ያኮ ቁርአን ሲሆንና ሐዲስ ሲሆን እኮ ነው በቃ ለመፈላፈል ነው። የሆነ ፍሪጅ ገዝተሃል፣ ቴሌቪዥን ገዝተሃል፣ ማኑዋሉ ይሄ ነው፣ አጠቃቀሙ ይሄ ነው፣ እንዲህ ከተጠቀምከው እንዲህ ትሆናለህ ከተባለ ሰው ይጠነቀቃል አይደል? ወጪ እንዳያወጣ ገንዘብ እንዳያወጣ እንዳይበላሽበት። በቃ ቁርአን ሐዲስ እንዲህ ብሎናል፣ በቃ በዛው መስመር መሄድ ነው። የዛኔ ረሃ ሆነ ደስተኛ ሆነ ሳትጨናነቅ ትኖራለህ። ገር ነው አላህ ላገራለት አሉት ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን። የጠየቀኝ ከባድ ጥያቄ ነው። አላህ ላገራለት ገር ነው። የመጀመሪያው ተዕቡዱላህ ወላ ቱሽሪክ ቢሂ ሸይአን፣ አላህን በብቸኝነት ትገዛለህ፣ በሱ ላይ ምንም አታጋራ። የአላህን ሐቅ ለአላህ ትሰጣለህ። ከአላህ ውጭ ለማንም መስጠት የለብህ። የፈጠረ ያስገኘህ፣ የተንከባከበህ፣ ያበላህ፣ ያጠጣህ፣ አሳምሮ የፈጠረህ እሱ ነው። አምልኮም ለማን ነው? ለአላህ ነው። ለአላህ ውጭ አትስጥ። ሌሊት ቀኑ የሚያመጣው የሚያፈራርቀው፣ ምድርን የዘረጋው፣ ሰማይን ጣራ አድርጎ ከሰማይ ውሃ ወርዶ ከምድር ቡቃያውን ፍራፍሬውን ያበቀለው፣ ልትበላ ልትጠጣ ልትጠጪ ልንበላ ያደረገው ረቡል ዓለሚን የዓለማቱ ጌታ አላህ ነው። ስለዚህ እሱም ብቻ ትገዛለህ። ወላ ቱሽሪኩ ቢሂ ሸይአን፣ በሱ ላይ ቅንጣትም አታጋራም። አንድችም የዒባዳ ክፍል ለማንም አሳልፎ አትሰጥም። ለቀብርም አታጎበድድም። ከአላህ ውጭ ለመላእክትም አትሰግድም፣ ለነቢያትም ለደጋግ ሰዎችም ለማንም፣ ለአላህ ብቻ ነው። ወቱቂሙ ሰላተ፣ ሰላትን ደግሞ ታቋቁማለህ። ደንቡን፣ አርካኖችን፣ ዋጅባቶችን መሟላት ያለባቸውን አሟልተህ ትሰግዳለህ። ኢነ ሰላተ ካነት ዐለል ሙእሚኒና ኪታበን መውቁታ፣ ሰላት በአማኞች ላይ በሙእሚኖች ላይ ግዴታ ተደርጋለች። ኪታበን መውቁታ አለ፣ በወቅት የተደረገች ግዴታ ናት። ዙሁር የሚሰገደው አስር አዛን እያለ አይደለም፣ አስር የሚሰገደው መግሪብ አዛን እያለ አይደለም፣ ወቅቱን። እኛ አንዳንዴ ኳስ እናያለን አይደል? በየመድረኩ ነው የምናገረው፣ እዚህ የምናገራለሁ። የሚጮህ ካለ ይጮህ፣ ጮሃላችሁ። ኳስ እናያለና ኳስ እያየን አዛን ይላል። አረ ቆይ ሊያልቅ ነው እንዴ 30 ደቂቃ ተጨምሯል ፋይናል ነው ትላለህ። ቢላህ አለይክ አንተ አዛን እያለ ሙአዚኑ ሐያ አለ ሰላህ ሐያ አለ ፈላህ፣ ኑ ወደ ሰላት ኑ ወደ መድህን እያለ ሙአዚን እየጠራ ነው። በሙአዚኑ አማካኝነት እኮ የአላህ ጥሪ ነው። ኑ ወደ አላህ ቤት እየተባለ ወደ ምትድኑበት ቦታ ኑ ሲለን፣ አረ ቆይ ዛሬ ምን ነው ማንቼ ነው አርሴ ነው ትላለህ ወይ የሆነ አገር ትጠራለህ። ከዛ እሱን እንያለን ሰላቱን ስናሳልፈው፣ ቆይ በኋላ ሰላቱን ቤት ስገባ ሰግደዋለሁ እንላለን። እስቲ አንድ ጥያቄ ለራሳችን ጠይቅ። ሰላቱን ቤት ስገባ ሰግዳለሁ፣ ኳሱ ይለቅ፣ ኳሱ ሲያልቅ ሰግዳለሁ ብለን የኛ አጀላችን ቢያልቅስ፣ የኛ የተጻፈልን ጊዜ ቢያልቅስ፣ ወንድሞቼ በቃ የዛኔ ፋይላችን ቢዘጋስ፣ እዛው ኳሱን እየተመለከትን መለከል ሞት ቢመጣስ፣ ይዞን ቢሄድስ? የውመል ቂያማ እስቲ ኳስ እያየን ስንን ሰው በሞተበት ሐል ይነሳል ተብሏል። ኸምር እየጠጣ የሞተ ኸምር እየጠጣ ይነሳል። ሐጅ ላይ ሞተውን አላያችሁ? ነብዩ ሰለላሁ ዐለይሂ ወሰለም ዩብዓሱ የውመል ቂያማ ሙለቢያን ለበይክ አላሁመ ለበይክ እያለ ይነሳል አሉ። ታዲያ ወንድሞች በሰላት አትደራደሩ። ወላሂ በሰላት በምንም መልኩ ምንም መደራደር አዚኛ የሸራረፍ ነው። ትምህርት ቤት ሲከለከል መጮህ ብቻ አይደለም እኮ ቤትም ቦታ ሰላትን መጠበቅ ነው። ትምህርት ቤት ማንም ሊከለክል ማንም ፈቃጅ ማንም ከልካይ ነው። ሰላትን የፈቀደው ማን ነው? ከአላህ በኩል ነው እንጂ ማንም ሊከለክል ማንም ሊፈቅድም አይችልም። አላህ ያዘዘን ነው የምንፈጽመው። ወላጆችም ትምህርት ቤት ተከለከለ ምናምን ሲባል ኩምስስ አትበሉ። ጀግናው መስገድ አለበት መማር አለበት ብለን ልትታገል ይገባል እንጂ ችግር የለም አትበል እንዴ በሰላት ትቀልዳላችሁ። ስለዚህ በኳሱም በምኑ ሙአዚኑ ከተጣራ ወደ መስጊድ መምጣት ነው። ወደ መስጊድ አንዱን ሰሃባ እኮ አይነ ስውር ነው የአላህ መልእክተኛ መጥቶ ጠየቃቸው። እንደውም ያመላክተኝ ሰው የለም ቤቴ ቢሰግድ እንዴት ነው ምን ይሉኛል? እሺ አሉትና ልክ ሲሄድ አተስመኡ ኒዳ የአዛን ጥሪ ትሰማለህ አሉት። አዎ አላቸው። እንግዲያውስ ፈአጅብ ለአዛኑ ምላሽ አሉት። ምን ማለት ነው?
መስጊድ ነው አሉት። ማን? አይነ ስውሩ። አላህ ሙሉ አካል የሰጠ ቁዋ የሰጠ ወጣቱ ነን። ዲኤስቲቪ ብለን የዲኤስቲቪ ቤት እናሞቃለን እንደ መስጊዱን ማሞቅ ሲገባ። ስለዚህ ኢንሻአላህ ይስተካከላል አላችሁበት ብዬ ሳይሆን ምናልባት ካለ ጓደኞቻችሁን ምንም ለመምከር መስተካከል አለበት። በሰላት መደራደር የለም። በቃ ሐያታችን ነው። ወላሂ ሰላት ደምህ ነው፣ አጥንትህ ህይወት ነው። አንድ ያለን ስራ እኮ እሷ ናት። ወላሂ ምን አለን? ሀብት የለም በየጊዜው ሐጅ እንዳንሄድ፣ ዘካው እንዳንሰጥ፣ ሰደቃው በቃ ሰላት ዑዝር የለውም። የሰላት ዑዝር ሁለት ነው። የተኛ ሰው ሲነቃ ይስገድ ተባለ፣ በእንቅልፍ ካመለጠ። የረሳ ሰው ባስታወሰበት ሰዓት ይስገድ። ከዛው ቁጭ ብሎ መስገድ ያቃተው ተኝቶ የሚሆን ሆስፒታል ነው፣ አቅሉን አልሳተም፣ በሐሳቡ ሁለተኛው ረካ ላይ ያለ እየቀራ እየዘከረ ምን እያለ ይስገደው። እዛው በሐሳቡ እያጣቀሰ ምን እያለ እንዲም እያለ አቅሉን እስካልሳተ ድረስ። በዚህ መልኩ ከተባለ ጂሃድ ፊ ሰቢልላህ ላይ በአላህ መንገድ ላይ ጦርነት መጥቶ ሰላቱል ኸውፍ ተብሎ ሰዎች ፊት ለፊት አላህ ጠላት ፊት ለፊት ግማሾቹ ሲጠብቁ ግማሾቹ እንዲሰግዱ ከታዘዙ ሰላም የተቀመጠ ሰውስ ወጣት የሆነ ሰውስ እንዴት ብሎ በሰላት ይቀልዳል? ኢንሻአላህ ከዚህ ፕሮግራም በኋላ በሰላታችን ላይ አንቀልድም ብዬ ተስፋ አደርጋለሁ። ሙስታሂድ ኢንሻአላህ። ሰላትን ትሰግዳለህ አሉት ሙአዝን። ወቱዕቲ የዘካ ዘካም ትሰጣለህ ግዴታ የሆነብን በአመት ከመቶ 2.5 ቀላል ከመቶ 2.5 እምቢ ሲል ሌላ ነገር አላህ ያመጣብሃል። አንድ ወንድም ዱዓ አድርግልኝ አለኝ። ምን ነው 8 ሚሊዮን ብር ታክስ ነገር ምናምን መጣብኝ አለኝ። አላህ ያግራለ ዘካ ታወጣለህ አልኩት። አይ አለኝ ዘንድሮ ነው ያወጣሁት አለኝ። ከዛ በፊት አልወጣም። በቃ ሁሉ ተጠራቅሞ ነው አላህ በዚህ በኩል ያመጣብህ አልኩት። ዘካ ስሰጥ አላህ ሐቅን ይጠብቅልሃል። ዘካ ምንድን ነው ትርጉሙ? አንደኛ መፋፋት ነው፣ በረካ ያመጣልሃል ገንዘብ ላይ። ሁለተኛ የተበላሸውን ያጠራልሃል። እኛ አላህ ያዘዘንን ትንሽ ፐርሰንት እምቢ ስንል ሌላው አስገድዶ ይቀበላል። ከአላህ ሐቅ ስለራቅን እኮ አንዳንዱ 1 ሚሊዮን ብር ዘካ ከወጀበበት 100,000 ብር ይወረውርና ቂያማ ያቆማል። በቃ ዘንድሮ 100,000 ብር ሰጥቶ አምና 50,000 ብር ነበር ይላል። 900,000 ብር ዕዳ አለብህ 1 ሚሊዮን ብር ግዴታ ከሆነብህ። እንደ ምሳሌ 40 ሚሊዮን ያለው ሰው 1 ሚሊዮን በአመት ማውጣት አላህ ሐቅ። ዘካ አይቀንስም፣ ገንዘብን ያፋፋል። ዘካ ትሰጣለህ። ወተሱሙ ረመዳንን ትጾማለህ በአመት አንዴ ሲመጣ። ወተሑጁል በይት የአላህን ቤትም ሐጅ ታደርጋለህ አሉት። እዚህ ላይ አንድ ቂሳ ልንገራችሁ። አርካነል ኢስላም ሲመጣ አንድ ቂሳ ትዝ አለኝ። አንዱ መጣና የሁዲ ነው፣ ለአንዱ ሙስሊም ጥያቄ ጠይቋል። እስልምና እንዴት ነው እስቲ ንገረኝ አሉ። እስልምና አሉ 5 መሰረታዊ ነገሮች አሉት። እነሱ የራሳቸው ህግ አላቸው። ሻሃዳ የሚባል አለ። እሱን ይዘ ከለቀቅ የራሱ ህግ አለው፣ ትገደላለህ አሉ። ሰላት የሚባል ህግ አለው። በቀን 5 ጊዜ በተለይ ደግሞ ሱቢ ላይ በዛ እንቅልፍ በሞቀ ሰዓት ላይ ተነስተ በብርድ ምሰግደው ይለዋል። እሱንም ከተውከው የራሱ ህግ አለው። ዘካ የሚባል አለ። ገንዘብን ሀብትን ለፍተ ጠብ በቃ ላብን ጠብ አድርገህ የሰበሰብከውን ለድሃ ትረጫለህ፣ ትሰጣለህ። እሱንም እምቢ ካልክ የራሱ ህግ አለው። ጾም የሚባል አለ። በረመዳን በአመት የሚመጣ እየራበህ እየጠማህ ውሃ ጥም ምኑ እያስቸገረህ ትጾማለህ። እምቢ ካልክ የራሱ ህግ አለው። ሐጅም ይባላል። በአመት አንዴ ከዓለም ህዝብ ጋር እየተጋፋ መከራን መቀምስበታል። ይዘነዳዋለን ይለፋል። ከዛ ይሄ ግማ ይከብዳል። እውነትም ይከብዳል። አይቅርብኝ ብሎ ሲሄድ አጠገቡ ሰው ነበርና ምን አለ ባላ ኢስላም ውስጥ የሚነገር ኸይር ነገሮች እያሉ አንተ እንዲጠብቅ አድርገህ የምትነግሩ ሲል ምን አባቱ 67 ዓመት ጠጥቶ ጨፍሮ በመጨረሻ ሰዓት ጀነት ሊገባ አለ። ሱብሃንአላህ። ጀነት በማን እጅ ነው ያለው? በአላህ እጅ ነው። እንደው አልሐምዱሊላህ እንበል። በሰው እጅ ቢሆን እኮ ቃልቆልናል። ነብዩም ሐጅ ታደርጋለህ አሉትና ثم قال አሉት ሙአዝን አላ አዱሉከ አላ አብዋቢል ኸይር የኸይር በሮችን ላመላክት አሉት። አሶሙ ጁና ጾም ጋሻ ነው። ጾም አብዛ ያዝ
ጋሻ ነው አሉት። ወሰደቀቱ ሰደቃ ቱጥፊኡ ልኸጢአ ከማ ዩጥፊኡ ልማኡ ናር ኃጢአትን ያብሳሉ ያጠፋሉ። ሰደቃ ምጽዋት ልክ ውሃ እሳትን እንደምታጠፋው። ወሰላቱ ረጁሊ ሚን ጀውፊ ሌይል አንድ ሰው በሌሊቱ ድቅድቅ ባለ ጨለማ ሌሊት ላይ ተነስቶ የሚሰግደው ሰላት ደግሞ ትልቅ ኸይር አለው አሉና ثم تلا አነበቡ تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس من قرة ما أخفي لهم من قرة أعين جزاء بما كانوا يعملون የሚለውን የቁርአን አንቀጽ አነበቡ። የአላህ ደጋግ ባሮች እኮ ማለት ጎናቸው ከመኝታቸው ይነሳሉ ሌሊት ላይ ያ ረብ የሚሉበት የሚሰግዱበት። ከዛ ቀጠሉ አላ أخبرك برأس الأمر كله የዚህ ነገር ሁሉ መሰረቱ ዋናውን ልንገርህ አሉት። ወአሙዲሂ ምሰሶው ወዚርወት ሰናሚ ዋናው ጉልላቱ ሻኛውን አሉት። ቃል ቁልቱ በላ ያ ረሱላላህ ንገሩኝ ምንድን ነው አላቸው። ይህ ሁሉ ምነግራችሁ ስለ ምላስ ጣጣ ለማምጣት ነው። ራእሱል አምሪ የነገሮች ሁሉ መሰረት አልኢስላም ኢስላም ነው። በህይወት ላይ ኢስላም ከሌለ ዋጋ የለህም። ዱንያ ላይ ምንም ሁን ምንም ኢስላምን ከለቀቅ ሐያት የተበላሸ ነው፣ መጨረሻው ጨለማ ነው። ወላሂ ለዚህ ነው ነብዩ ዱዓቸው የነበረው አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። በኢስላም ላይ አጽናኝ የነብዩ ዱዓ ከሆነ እኔ እናንተስ ታዲያ ለምን እንኮፈሳለን? መጨረሻችን እንዲያሳምርልን ያማረ እንዲሆንልን ወላሂ ዱዓ ልናደርግ በኢስላም ላይ እንዲያኑረን አላህ አደራም አለን። ያ አዩሀ ለዚነ አመኑ ተቁላሃ ሐቀ ቱቃቲ ወላ ተሙቱና ኢላ ወአንቱም ሙስሊሙን አደራችሁ ሙስሊሙ ናችሁ እንጂ እንዳትሞቱ አለ። ምሰሶው ደግሞ አሉት ነብዩ ሰለላሁ ዐለይሂ ወሰለም ወዐሙዱሁ አሰላ ሰላት ነው። አሰላቱ ኢማዱ ዲን የዲን ምሰሶ። ወዚርወቱ ሰናሚሂ ዋናው ጉልላቱ ሻኛው ደግሞ አልጂሃድ በአላህ መንገድ መታገል ነው። በምሳሌ ልግለጽላችሁ። ይሄ ቤት ምን አለው? መጀመሪያ ሲሰራ ምሰሶ አለ፣ መሰረት አለው። መሰረት ሳይኖረው እንደዚህ ቆሟል። መሰረቱ ሳይኖር ምሰሶን ብናቆመው ይይዛል። መሰረቱ ምንድነው? ኢስላም ነው። ምሰሶ ደግሞ ምንድነው? በአራቱም ጎን በመሃል ምንም ተደርጓል። እዚህ ምሰሶ ነው ቤቱ ቤት እንዲሆን። ከዛ ጣራው ምኑ ሲደረግለት ደግሞ ምን ሆነ? ውበት ሰጥቷል አይደል? ኢስላም ይሄ ነው። መሰረት ከሌለ ዋጋ የለም። ኢስላም ከሌለ ሰላት ኢማዱ ዲን ነው፣ የዲን መሰረት ነው፣ የዲን ምሰሶ ነው ሰላት። እሱም ከሌለ ዋጋ የለም። አላህ ይጠብቀን። ስንት ሰው እኮ መስጊድ ሳይገባ ጀናዛው ብቻ የሚገባል። ጀናዛው ስንት እህቶቻችን ሂጃብ ርቀው የመጨረሻው ቀን ብቻ ሂጃብ ይለብሱዋል። ከፈን ሂጃብ አልለብስም ብሎ በህይወታቸው። አላህ መጨረሻችን አላህ ያሳምርልን። ይሄ ሁሉ አሉትና አላ أخبرك بملاك كل ذلك كله አሉት። ይሄ ሁሉ የሚያጠፋ የሚያወድመውን ልንገርህን አሉት። ቁልቱ በላ ያ ነቢይ አላህ አንተ አላህ ነቢይ አው ይንገሩኝ ምንድነው አልኳቸው። ፈአኸዘ ቢሊሳኒሂ ምላሳቸውን ያዝ አደረጉና ኩፈ ዐለይከ ሃዛ እችን ካንተ ጠብቃት አሉ። እቺ ምላስ ናት፣ ምላስህን ጠብቃት። ፈቁልቱ ያ ነቢይ አላህ አንተ አላህ ነቢይ ወኢና ለሙአኸዙነ ቢማ ነተከለሙ ቢህ እኛ በምንናገረው ነገር እንያዛለን እንዲህ አላቸው። ፈቂለተከ እሙክ እናት ትጣ ማለት የአረቦች ልማዳዊ አነጋገር። አንተ እንዴት ነው ሀገራችን አፈር ብላ ይሄ ይጠፋል ትላለህ አይደል? የሆነ ነገር እንደዚህም በማለት ነው። እንዴት ይሄ ይጠፋል ያ ሙዓዝ? ወሀል የኩቡ ናስ ፊ ናሪ ዐላ ውጁሂም አው ዐላ መናኺሪሂም ኢላ ሐሳኢዱ አልሲነቲሂም ሰዎች በአፍጢማቸው ወይም ባናታቸው በፊታቸው እየተገፉ ተደፍተው ወደ ጀሃነም የሚሄዱት ምላስ ባጨደችው ነገር አይደል ወይ? ምላስ ባመጣችው ጣጣ አይደል ወይ? የምላስ ጣጣ አይደል ወይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የምላስ ከባድ ነው። ስራችንን ባጠቀል ሊያበላሽ ይችላል። እቺ ሴት ቀን ትጾማለች፣ ሌሊት ትቆማለች ተባሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን በምላሷ ጎረቤቶቿ ምን ታደርጋለች? አዛ ታደርጋለች። እሷማ የጀሃነም ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምላስ ይሄ ምላስ ከባድ ነው ወላሂ። ይሄ ዱንያ ላይ ራሱ ተመልከቱ። ልኩስ ታደርግና የሆነ ሰው ትናገርና ዱንያ ላይ ቦክስ የሚያርፈው ማን ላይ ነው?
እናቱ ከንፈር ላይ ነው እኮ እናቱ ጥርስ ላይ ነው። ምላስ ውስጥ ትገባለች። ዱንያ ላይ ጭምር የሰውነት አካልን እንዲጎዳ ታደርጋለች። እሷ ውስጥ ትገባለች። የሚጎዳው ማን ነው? ከንፈር ነው፣ ጥርስ ነው፣ ፊት ነው። እሷ የሆነ ነገር ተናግራ የምላስ ጣቶ ከባድ ነው። በዚህ ምላስ ነው ዛሬ ውሸት የሚነገረው። ውሸት ዛሬ ተላመድ ነው። በቃ ወላሂ በቃ በጣም ለመድ ነው። ውሸት ሲደጋገም ምን ይባላል? እውነት ይመስላል አይደል? በቃ ውሸት ንግዱ ላይ ወላሂ ወላሂ ነው። በቃ በውሸት በውሸት በውሸት። ይሄ ሁሉ መጥፎ ነው። ይሄ ሁሉ ዋጋ ያስከፍላል። አላህ ስብሓነሁ ወተዓላ እኛ ላይ መድቦብናል። ወላ ተቅፉ ማ ለይሰ ለከ ብሂ ዒልሙን፣ ለአንተ በእርሱ እውቀት የሌለህ ነገር ላይ አትከተላል። ኢነ ሰምዐ መስሚያ ጆሮ፣ ወልበሰረ መመልከቻ አይን፣ ወልፉአደ ልብህ፣ ኩሉ ዛሊከ እነዚህ ሁሉ አለ አላህ ካነ አንሁ መስኡላ ከእሱ ከባለቤቱ ተጠያቂ ናቸው። ይጠየቃል ባለቤቱ የዚህ ባለቤት። ኢዝ የተለቀል ሙተለቅያኒ አን ልየሚኒ ወአን ሽማሊ ቃኢዳ፣ ሁለቱ ቃል በሚቀባበሉ ሰዓት በቀኝ በግራ እሱ ዘንድ ተቀማቸው ነው። ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ፣ እንድች ቃል አታልፍም በእሱ ላይ ተጠባባቂ ዝግጁ ሆኑ የሚጽፉ የሚከትቡ መላእክት ያሉበት ቢሆን ምንም ነገር አይቀር። ሁሉን ነገር ይዘግባሉ መላእክቶች። በቀኝ ያለው ኸይር ነገር ይጽፋል፣ በግራ በኩል ያለው ሸር ነገር ይጽፋል፣ መጥፎ ነገር። ሐታ ዑለማዎቹ ሲተነትኑ ምንም ነገር አይቀርም ሲባል በላው፣ ጠጣው፣ ሄድኩኝ፣ መጣው የሚቀሩን ነገር የለም ይጽፉታል። እሺ እኛ ደግሞ ከዚህ ደግሞ ሌላ እሺ በላው፣ ጠጣው፣ እሺ ከዚህ ውጪ ደግሞ ስንት ነገር አለብን። ስንት ቃል እንደቀላል የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አንድ ሐዲስ ላይ ሲናገሩ እኛ እንደቀላል የምናስበው ነገር ግን አላህ ስብሓነሁ ወተዓላ ዘንድ ከባድ የሆነን ነገር ሲናገሩ እንዲህ አሉ። ሐዲሱን ኢማም ቡኻሪ የዘገቡት ሐዲስ አባ ሁረይራ ያስተላለፉት ነውና እንዲህ አሉ። ኢነ ረጁለ አንድ ሰው ለየተከለሙ ቢልከሊማ አንድችን ቃል ይናገራል ሚን ሪድዋኒላህ የአላህ ውዴታ ያለባት ላ ዩልቂ ለሃ ባለን እዚህ ትገባለች ብሎ ቦታ ያልሰጣል። አላህ የሚያስወድድ ለምሳሌ ሱብሃንአላህ ይላል፣ አላሁ አክበር ብለዋል። እንደ ምሳሌ ብቻ አላህ የሚወደውን ቃል ይናገራል። ያ ተናጋሪው ግን ምን አልሰጠውም? እዚህ ትገባለች ብሎ ቦታ አልሰጠውም። የርፈዑ ላሁ ቢሃ ደረጃት በዚች ንግግሩ አላህ ደረጃውን ከፍ ያደርግለታል። ወኢነል አብደ ሌላኛው የአላህ ባሪያ ደግሞ ለየተከለሙ ቢልከሊመት ሚን ሰኸጢላህ አላህን የሚያስቆጣ አላህ የሚጠላውን ንግግር ይናገራል። ላ ዩልቂ ለሃ ባለን እዚህ ቦታ ደርሳለች ብሎ ግን ቦታ አልሰጠውም። ለዚህ ቃል ተናግሯል፣ ቦታ አልሰጠውም። የህዊ ቢሃ ፊ ጀሃነም በእርሱ ወደ ጀሃነም ይዘገዘጋል፣ ወደ ጀሃነም ይሄዳል። እኛ ምንም በቃ እንደ ቀላል የምናስባቸው ንግግሮች። ስለዚህ እኛ ለቀልድም ብለን እንደውም ሐዲስ መጥቷል ሰዎችን ለማሳቅ ብሎ የሚዋሽ ሰው ወይሉን ወይሉን ብሎ ወዮለት ወዮለት። እንደ ቀልድ አይደል ሰዎች እንዲስቁልን ዝም ብለን በቃ ይለፈልፋል። ሰዎችን ለማሳቅ ውሸት። አንዷን ሰሃቢ እኮ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዐምር ነው የሚናገረው። ሕፃን ሆኜ ነብዩ ሰለላሁ ዐለይሂ ወሰለም እኛ ቤት መጡና ልክ ልጫወት ልወጣ ስል እናቴ ና ና ና እንካዮን ነገር ልስጥ አለች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ልትሰጪ ያሰብሽው አላት። አይ ተመርዤ ነው ና ብለሹ ልስጥ ብለሹ ምንም ነገር ባሰጭ ኖሮ በአንቺ ላይ አንዱ ውሸት ተብሎ ይጻፍብሽ ነበር። ግልጽ ነው። እኛ ልጆቻችን ጋር ና ና ና የሆነ ነገር ሰጣል ወይ ማታ ይበጠብጠናል ወይ ጠዋት ስራ ስንሄድ ሲበጠብጥ ምስል ሲያለቅስብን በቃ በኋላ ስመጣ ምላሳችን አያችሁ በኋላ ስመጣ ቸኮሌት ይዤ እመጣለሁ ብርቱካን ሙዝ ይዤ እመጣለሁ። ማታ ስንመጣ ልብ በሉ ባዶ እጃችን ከመጣን ልጃችንን ተግባራዊ ውሸት እያስተማሩ ነብዩም ውሸት ነው ብለዋል ሐዲስ ነው። ለልጃችን ደግሞ ቃል ገብተን ስንመጣ ማታ ይጠብቃል አይረሳም። ልጆች ደግሞ
በልጅነታቸው የሚቀረጸው ነገር ቀላል አይደለም። ስለዚህ ልጆችን ውሸት አለማስተማር። አንዳንድ ልጆች አሉ ሷል የሆኑ ልጆች የሚያዋርዱ ማለት ነው። መስጊድ መጥተው ክረምት ኮርስም ሲማሩ መግሪብ ላይ ዳዕዋ ሲያዳምጡ ምን ሲሉ መስጊድ ላይ ምን ተማሩ? አላህን ፍሩ፣ ወላጆቻችሁን አክብሩ፣ ጥሩ ነገር ተናገሩ፣ ውሸትን ራቁ ተምረዋሉና ቤት ላይ መስጊድ ላይ የተማሩትን መልካም ነገር አንዳንድ ወላጅ ቤት ላይ ያበላሻል። ስልክ ሲደወል ማን ነው ይላታል። እከሌኔ ደውል የለም በይ ይላታል። ታነሳና አንዳንድ ምስኪን ልጅ አለች መስጊድ የተማረችው ሌላ ነው፣ ቤቷ የሚነገረው ሌላ ነው። ሄሎ አባዬ የለም በይ ብሎኛል ትላለች። አባዬ የለም በይ ብሎኛል። አያችሁ፣ እኛው ራሳችን የምናስተምራቸው ውሸት በምላሳችን የምንሰጣቸው ነገር ነገስ ምን ያደርጋሉ? ይሄን ውሸት ስናስተምራቸው ካደጉ በኋላ አለባሌ ቦታ ውለው ምን ብለው ይመጣሉ? የት ነበርስ? አይረ መስጊድ ሙሐደራ እያዳመጥኩ ነበር ይላል። እሱ የት ነው? ሌላ ቦታ ነው ያለው። በዚያው አጋጣሚ ጀምሬዋለሁ። ስለ ውሸትም ነው ግን የልጆች ጉዳይም ትንሽ ስለሚያሳስብ ትንሽ ነካላሉ። አብዛኛው ወላጅ ልጁን ኢንቨስት ማድረጉ ማለት ማልበስ፣ ማጠጣቱ፣ ማብላቱ ምናምን እንጂ ለሌላው ነገር ዴንታ የለውም። ለአኽላቁ፣ ስለ ስነ ምግባሩ፣ ስለ ወደፊት ዕጣ ፈንታው ምንም ቦታ እየሰጠ አይደለም። አንዳንዴ ትምህርት ቤት ላይ አስተማሪዎች ወላጅ አምጡ አበላሽተሃል፣ ወላጅ አምጣ ሲባል አንዳንድ አምባገነን ነው ወላጅ አለ። ገንዘቤን ጠብ አድርጌ እያስተማርኩ ከፍዬ እያስተማርኩ እንዴት ወላጅ ትባላለህ? ብሬን አውጥቼ እኮ ነው ይላል። ምን እያስተማርኩ ነው? ምን እንደምንሰጠው ታውቃላችሁ ለልጃችን? ነገ ልክ ሲያድግ እኔ ላይ መጀመሪያ አምባገነን ሁንብን እያልነው። ወላሂ አድጎ መጀመሪያ የሚኮረው እናት አባቱ ላይ ነው። ለምን? የተሰጠው አምባገነን ኩራት ነው የተሰጠው። ተዋዱ፣ መተናነስ፣ ታላቅ ማክበር፣ ለታናሽ ማዘን አይደለም የተሰጠው። እንዲህ ስትለው ያን ነው ይዞ የሚያድገው። አዛኝ፣ ሩህሩህ፣ አኽላቅ ያለው አድርገህ ካስተማርከው እውነትን እንዲናገር በምንም መልኩ ልጆችን በዚህ መልኩ አልመታህም በሉት፣ አልመታህም ግን ውሸት እንዳትናገር፣ በቃ እውነቱን ብቻ ንገረኝ በሉት። በቃ እውነት እንዲለምድ ያን እንጠንቀቅ። ምላሳችንን ስልክም ስናወራ ምላሳችንን እንጠብቀው። ስልክ ማንም አያየኝም፣ ሰውየው ሩቅ ነው ያለው፣ የት ነው ያለው ሲባል አካባቢ ለምሳሌ ይሄ አብነት አካባቢ ያስባ እዚህ ደርሻለሁ፣ አንተ ግን ያለው ሌላ ቦታ ነው። አረ እዚህ ደርሻለሁ አትበል። ማን ይመለከታል? አላህ ይመለከታል። አንዳንድ ታክሲ ውስጥ አይታችኋል? ሰው እየሄደ ምናምን የት ነው ይባላል። እሱ ስታዲየም አካባቢ ከሆነ አረ ደርሻለሁ እዚህ አውቶቡስ ተራ ይላል። ሁሉም ሰው ዞር ብሎ ያያል። ውሸታም ቢሆን እኮ ነው የሚያየው ሰው ውሸታም ቢሆንም ሰው ውሸታም ቢሆን ሁሉም ግን ውሸት የተጠላ ስለሆነ ሁሉም ሰው ዞር ብሎ ይመለከታል። ውሸት ነው፣ የተወገዘ ነው። እቺ ምላስ ገደል ትከታለች። እውነቱን ተናግሮ የመሸበት ማደር። ለምን አታፍርም? ውሸት እስከሆነ ጣጣም የምላስ ጣጣ ገደል ይከታል። ነገ የታወቀ የተነቃ ጊዜ የምትገባበት የምትወጣበት ጣጣለ ትጨናነቃለ። ስለዚህ ምላሳችንን እንጠብቅ ነው። መልካም ከተናገርኩ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ስብሓነሁ ወተዓላ መልካሙን ሰምተው ጥሩን ከሚከተሉ ሰዎች አላህ አድርገን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። አላህ ስብሓነሁ ወተዓላ በምላሳችን መልካም ነገር የሚናገሩ ዚክርን የሚዘክሩ ኸይር ነገር የሚሰሩ አላህ ያድርገን። ምላሳቸውን ከሚጠብቁ ባሪዎች መካከል አላህ ያድርገን። ምላሳችን ለዚክር አላህ ያግራልን። ዚክር የገራላት ምላስ አላህ ያርግልን። ዚክር የገራላት ምላስ አላህ ያርግልን። መጨረሻችን አላህ ያሳምርልን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر إخواننا في كل مكان. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.